እሺ አሞራው ነው አሞራው ተቀበል ሰባዬ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታረስ ደግነቷ የናት ቅንነቷ የልጅ ውበቷ የመላክ መቼም የማያ ሰላም ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን ደህና ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን የእናንተ ደህንነት ነው ይልቅ በሂሳብ እያሳሰበን ያለው ያው በትላንትናው በባለፈው ቪዲዮ ነግራችኋለሁ እንግዲህ ያው እኛ ለናግዛችሁ ምን ችለው በጸሎት ነው ጸሎት እያደረግንላችሁ ነው ከሀገር ውጭ ያላችሁ እህቶቻችን ወንድሞቻችን ማለት ነውና በሰላም ያሰባችሁትን አሳክታችሁ በሰላም ወደ ሀገራችሁ እንዲመልሳችሁ ሁሌም ጸሎታችን ነው የሁላችንምና ሰብስክራይብ እያደረጋችሁ አይደለም ደግሞ 20 ሺህ ለመግባት እኮ በጣም ቆየን እውነት እና እኛም ቶሎ ቶሎ እየመጣን ነው እና እናንተም ቶሎ ቶሎ ሰብስክራይብ አድርጉልን ሼር አድርጉ ምናምን በቆንጆ ቆንጆ እንትኖች ስራዎች እንመጣለን እናንተ ስታበረታቱን ነው ደግሞ እኛም ሁሌ በተሻለ መንገድ የምንመጣውና አበረታቱን በጣም በቃ በተለያየ ደስ የሚሉ ስራዎች ነው አብረን የምንመጣው እና ቶሎ ቶሎ ሰብስክራይብ አድርጉ ምናምን እና ዛሬ የተለየ ቦታ ነው የመጣሁት ባይዜ እና አሌክስንም ቀጥሬዋለሁ ያው አይገምትም ቦታውን ግን ትንሽ ለየት ያለ ቦታ ነው የመጣ ነው ምን አይነት ቦታ እንደሆነ አስገምቱም ግን በቃ የሆነ ደስ የሚል ቦታ ነው እና ጭቃና ቡካ ነው የቤቱ ስም ራሱ ማለት ነውና እዚህ ግቢ ውስጥ ምንድነው ያለው አሳያችሁ ካሜራ እና ለነገሩ እንደዚህ ምናምን አይታያችሁ ያው ወይ ዛሬ ምን ሰራውን ታዩና ቀጣይ ሁሉንም ግቢ ውስጥ ያለው ነገር አታያችሁ ማለት በቃ በልጅነታችን ብዙ ስናደርግ የነበረው ነገር ምናምኖች ነው ያሉት እዚህ ጭቃ ማቡኪያ አለ ስዕል መስሪያ ቦታ አለ በቃ ብዙ አይነት ነገር ነው በቃ የህፃናት እንትኖች ማለት ነውና ብዙ ሰው ነው የሚመጣው ህፃናቶች ይመጣሉ አዋቂዎች ራሱ ይመጣሉ እናት አባት ራሱ አይቀርም ባይዚያ ልጆቻቸው ይዘው ሲመጡ ጀስት እነሱ በጣም የሚዝናኑበት ቦታ ነው ማለት ሁሉንም ሰው የሆነ ውስጣቸው ነፃ አድርገው እንትን የሚሉበት ማለት ህፃን ሆነን የምናደርገው ነገር ሁሉ ከልባችን አይደል ስንጫወት ምንም ከልባችን ደስ ብሎ ነው የምናደርገውና እዚህ ቦታ ስትመጡ የሚሰማችሁ ስሜት ያ ነው ይሄ ልጅነታችን ነው የሆነ የዋህነት ውስጣችን ይሄ ንጹህ የዋህነት ምናምን በቃ ምንም ጭንቅ የሌለበት ምናምን ጊዜ የልጅነታችን ጊዜ ነው የምናስታውሰው እና አሁን እዚህ ግቢ ሚጂ የቀጠርኩትኝ አሌክስን ያው ለዛሬ ጭቃ ምናቦካው ነው ያልኩት ያው ዝም ብለን እንድንጀራል የሆነ ነፃነት በቃ እንዳልኳችሁ ነው የልጅነት እንትኑ እንዲሰማን በቃ ጭቃ ዝም ብለን እንድናቦካ ምናምን ነው ያለውና ዛሬ ግቢ ውስጥ ማንም የለም ባይዜ ማለት ሰው በብዛት ቅዳሜና እሁድ ነው የሚበዛው እዚህ ግቢ ማለት ቅዳሜና እሁድ ነው ብዙ ሰው እረፍት የሚሆነው ልጆቻቸውን ይዘው የሚመጡት ምናምንና ሁላችሁም ብትሞክሩት ትወዱታላችሁ መታችሁ እና ሁላችሁም ስትሞክሩት ትወዱታላችሁ በቃ በጣም ነፃነት ነው የሚሰማችሁ ጭንቀት የለም ምን የለም በቃ የወደ ልጅነት ጊዜያችሁ ስለሚወስዳችሁ በጣም የምትወዱት ቦታ ነው እና ጭቃ ልታቦኩ ስትመጡ ያው እዚህ ግቢ ውስጥ ስትገቡ ይሄ ቲሸርት ነው የምንለብሰው ነው እዚህ ጋር ምንድነው የሚለው ጭቃና ቡካ ይላል እና ይሄንን ነው እኔም ለብሳለሁ እሱም ይለብሳል ይሄንን ማለት እንደ ሽርጥ ነገር ነው እናድርገው እና እየመጣው ነው ብሎኛል እሱ ከመጣ በኋላ ያው ጭቃ ዝም ብለን እያቦካን እየተጃጃልን ምናምን እናሳያቸዋለን ምናምን ያው ትንሽ አሪፍ ጊዜ እናሳልፍ ብለን ነው የልጅነት ጊዜ በጣም ነው እኔ በይዘው የሚናፍቀኝ ያ ጊዜ የልጅነት ጊዜ ማንም የማይናፍቀው እንትን የለም እንደዚህ አሁን ላይ እንዳለው ጊዜ ታንኮል ምንም የለበትም እንዳልኳችሁ በቃ የሆነ ደስ ብሎን የምናሳልፍ ይመስለኛል እና ዛሬ የጭቃውን ማብካት ፓርት ብቻ ነው እንትን የምንለው ምን ሰራላችሁ እንጂ ብዙ አይነት ነገር ነው ያለው ግቢ ውስጥ ብዙ አይነት ስዕል መሳል ምናምን በቃ ብዙ አይነት ነው ያለው እና በቻልነው መጠን እናሳያችኋለን አሁን እሱ ቀጥሬዋለሁ እስኪመጣ እንጠብቀዋለን ማለት ነው እስከዛ ነው ይሄን ልልበስ ወይስ እንደዚህ ተጠብቀው
ይሄ ነገር ያጥረኛል እንዴ ማለት እንደዚህ ነው የሚለበት መሰለኝ። ይነበባል ነው ጥቃ እናውቅ ነው ይላል። ይጠበኛል መሰለኝ ግን እንስልቆጥሮ ሹራቤ ልደረበው እዚህ ላይ እንትን ልበል እየደወለልኝ ነው። እስቲ ጸባየ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታረስ ደግነቷ የናት ቅንነቷ የልጅ ውበቷ። ለማንኛውም ይደርሻለሁ እየመጣው ነው ብሎኛል። እሱ እስኪመጣ ድረስ እዚህ ጋር ያለው ነገር እንትን ልበል ብዬ ነውና እንዳያችሁት የጭቃው መጥቶልኛል ምናምን እና ይሄኛውን ጭቃ ነው እንደፈለግን የፈለግነውን ነገር መስራት እንችላለን እና እየመጣ ነው። አብረን እያስተካከልን እንደውም እያቦካው ልጠብቀው መሰለኛ። በቃ አብረን እንጠብቀው። ራሱን እየሰራሁት ነው የምጠብቀው። እንደውም እሱን የሚመስል ሰውዬ ረብየስ ይከብዳል። ጭንቅላቱ ሲመጣ ሰርፕራይዝ እንዳደረገው ነው። ጭንቅላቱ ናት። አይ አንገቱ ዘመሰኝ አይ ደረቱ ደግሞ ሰፊ ነው። እንዴት ነው እሱ የሚሰራው ጭቃ? ይሄ እሱን ደረታ አያክልም። ያ እቺ ጭንቅላት ናት። እቺ አንገት፣ እቺ የአሌክስ ደረት፣ እጁን ለካ ደግሞ ግብዳ ማለት ነው። እቺ እንደዚህ እናት እቺ አያቻት እንደዚህ አያችሁት? ቁጭ ራሱን እያስመሰልኩት ነው። ሲመጣ ሰጠዋለሁ። የምር ራሱን ሊያክል ነው እናንተ። ያው ምንድን የቀረኝ አሁን እግር ከፈለገ እጁን ማለት ነው እንደዚህ ያደርጋል። እንደዚህ አሁን ይሄን ሲያይ ምን ዘፈን እንደሚዘፍንልኝ ገምቱ። እንደዚህ አድርጌ ስጠብቀው እጁ የሆነ የሚወደው ዘፈን አለ ነበረ። ቴቴ ቴቴ የሚለውን ዘፈን ታውቁታላችሁ? እንደዚህ አድርጌ ስጠብቀው እሱ ነው ትዝ የሚለው። ይወዳል እንደዚህ ያለ መስፈን እሱን አስመስዬ የምጠብቀው። መጣጌስ ከሩቅ አየሁ።
መጣ አዘፍኗል። እሺ በዚህ ዘፈኑ አስጨፍሯል። ጠብቁ። ቴቴ ቴቴ ምን ነበር? አይደለም እንደዚህ አልነበር የሚለው። እንዴት ነበር? ቆይ አስታውሰኝ፣ በእናትህ አስታውሰኛ። አዎ ቴቴ ቴቴ ነው አይደል? ልክ ነው። ያው ከአሞራው ምንድነው? እሺ አሞራው ነው። አሞራውን ታውቀዋለህ? አሌክሳንድሮ አሞራው ይባላል። እቺ ጡንቻ ናት። እስቲ ይበላ እንዴ? እሺ ሰላም ናቸው። እሺ ለኔ ግራ ገብቶኝ እኮ ዛሬ ቤት ነው። እዚህ ጋር እስቲ አንዴ ግን እንደዚህ በልልኝ ይልልኛል። ሰላም 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 ፋሚሊዎች፣ ሰላም ሰላም ሰላም። ያ ይላል። እቺ ነገር በላቸው እንዲያስብሏሉ እያለ ዘፈን የምትወደው ዘፈን እንዴ ጭቃኔ ነው? አዎ እንዴት እዚህ መጣሽ? እኔ እንደዚህ አይነት ቦታ እንዴት እኔ እኮ ማርያምን እኔ ስንት ጣፍቶኝ እንደመጣሁ ራሴ ነው የማውቀው። እንደዚህ አይነት ቦታ ይቻላል ጭቃ ማብቂያ ምናምን ስትይ አረ ብዙ ነገር ነው ያለው። ግን ይሄን መረጥኩኝ። ልጅ ሆነ ለቡካማ አንተ መስጭቀው ምራቁች አሉ በደንብ እና እኮ አለ ዘጭ አለ ስዕል መሳልና ማብቆ አለ። ግን ለዛሬ ይሄኛውን ከወደዱት እነሱ ሁሉንም ቦታ እየመጣን ዶሮም አለ ውስጥ አይታችሁ እንዴት ነው? ደስ ይል ቦታ ማርያም በጣም አየሩ ምናምን ቤተሰቦች እኔ እንደዚህ አይነት ቦታ ይቻላል ማርያም እኮ አልኳቸው። ዝም ያልኳቸው ራሴ እንትን እያልኩ እየተመሰለ የሆነ ጻፍ ተሰማው አልኳቸው እኮ የሆነ የልጅነት እንትን ይሄ ውስጥ ታንኮ የለበት እንትን ማንነታችንን ያስታውሳል። የልጅ ነገር ምን እንስራ? እኔ ማንተን ሰሩክ እኔ ምን ልስራ ምን እንስራ? ምን እንስራ? አንተን እንዳልሰራ ደግሞ ቆይ ምን ሊሰራ ይችላል? ሻው በጣም እኔ እንደዚህ የሚሰሩ ሰዎች በጣም የሚያስደምም እንትን የሚገርም ማርያም እንዴት ችሎታቸው ነው። ግን ጭቃው ራሱ ደስ ሲል እናንተ ይሄማ የምናውቀው የምር ጭቃ ነው። ግን ማለት አይተረካከስም ምናምን ደስ ሲል ጭቃው ኧረ ስሜታዊ የሆነ ነው። ድሮ እንደምናደርገው ነው። ድሮማ እንዲህ ራሱን እኔ ብስማ የለጠፉብኝ እናረሳ እውነት ስንጫወት እኔ እንደዛ ነው ማለት ነው። እኔ ስራኝ እኔ አንተን ሰርቼ የምሰራው ነገር ግራ ገባኝ። እኔ ስራኝ እንደዛ አልችልም። እኔ ስራኝ እኔ አንተን ሰርቼ እንዴ እንደዛ አልችልም። ሸሄም እንደምሰራ አሳያችኋለሁ። እንግዲህ ያያችሁት ነው እየሰራን ያለውን ነገር። ስለዚህ ወደኋላ ያመጣውን ቦታ ወደሃታማ አዎ ግን ግራ ገብቶኛል። ምን መስራት እንዳለብኝ እያወቅሁ አይደለም። ማርያም ፓፒ የሚሰራውን ነገር ልታይ ማለት ነው። የራስህ ነው። እስቲ ገምታ እኔ እየሰራሁት ያለሁት ነገር ምን እንደሆነች። እኔ የሰራሁት ነገር ምንድነው? እኔ ብዬሽ እኔም እንደሰራህ አላውቅም። በበኩል ምንድነው እየሰራሽ ያለሽ? ተዋት። ውሃ ካልነካሽ እኮ አይሆንም። ባይዘው ይሄ ነገር የሚሆን አይመስለኝም። እና መሽከርከር ምናምን አለበት። ኧረ የሚሽከረከረው ለሸክላ ነው። አንተ ተቆይ እኔም እኮ ሸክላ እኮ እንዴ ሸክላ በዚያ ነው የምትሰራው። እንትን ነው የምታሽከረክረው። እኔ እንደው ጎበዝ ነኝ ማርያም እችላለሁ። አንተ ግን ምን ደህና ነገር አሰራህ? እሱ ይጃጃላል። እኔ ግን ደህና ነገር እየሰራሁት። እንደውም ሽጉጥ ነው የምሰራው።
አይን መስሪያ ምናምን ቢኖር ጥሩ ነበር። እዚህ ጋር ጥርቁስ ጣት ለምን አልሰራም እንደዚህ ያምስት አንተ ግን ጣት የሚመሳሰል ነገር ነው እንደምትሰራ እዩት። እኔ ሙሽራ ሆኜ ነው እቺ አንዴ የቅድሙ እኔ አንተ እየሰራህ ነው አበላሽልኝ። እቺ እኔ ሙሽራ ሆኜ ነው የሰራኋት። እሺ እና ጋይስ እውነት ኑ እዚህ እረፍት ስትሆኑ አሪፍ ቦታ ነው። ልጆቻችን ይዛችሁ እናቶችና አባቶች እዚህ እንደሚመጡ ታውቃለህ? ከልጆቻቸው ጋር መጥተው ታዲያ ሁሉም ሰው ነው የሚመጣው። በዚህ የህፃናት ቦታ ብቻ አይደለም። ደረትህን ለመስራት በጣም የምትቸገረው ጭቃ ይፈጣል። እና ቤተሰቦች እንዴት ብላችኋል? በዚህ አጋጣሚ ደህና ናችሁ ወይ? እንዴት ናችሁ? ጦርነቱ እንዴት እያደረጋችሁ ነው? ያው እኛ ጸሎት እያደረግንላችሁ እንዳታስቡ፣ አይዟችሁ፣ ለሀገራችሁ ያብቃችሁ። እኛ እንግዲህ ወጥረን ጸሎት እያደረግን ያለነው ወይኔ ግን በእናንተ ቦታ ሆነን ስናስበው በጣም ነው የምታሳዝኑት። ማርያምን እንደራሳችን አድርገን ስናስበው እኔ አንድ የሽጉጥ ድምጽ እንኳን ስሰማ ያስተናግጠኛል። እንኳን እና የምታሳልፉት ቻሌንጅ በጣም ከባድ ነው። ማርያምን ሊቃት ነው እየሰራ ያለው በጥፊ ልትለኝ ነው በርሱ ሱፍ እንደለበሰ ቁጠሩት። እሺ ይሄኛው ስንት ጣት ነው ያለን? ስንት ጣት ነው ያለን እያለ ጨርሻለሁ። ወይኔ እቺ ቬሎዬ ናት። እሺ ይሄ እሱ ነው። እቺ እኔ ነኝ። Right. አያችሁ? ይኸው አዩ አበደ ነው። አላፈርሳትም። እንዲሁ እዚህ ቤት አስቀምጣት ነው የሄደው። ይዛራ ምንድን ነው ከምታደርገው? ምንድን ነው አት እና እንደዛ የምትጠፈጥፈው? ያስተካከልኩ ነው። እዚህ ጋር እሱ ጭቃ የተለቀለቀ እንጂ ልብስ ነገር ልብስ ማሰብሰብ ተሰብስበ ለምን ነው ለኔ እንደሱ ይላል? እንደዚህ ይምጣል። አይ ለአንተ የሚሆን የለም። ለዛ ጀበና እስኪ ስሪ ማሰራ መስሎ ነው እንዴ?
እኔ ኮንዶ እስካሁን እየሰራ ያለሁት በስነ ስርዓት እየሰራ ነው ማርያም። ድሮ እንደዚህ አድርገን ድሮ እንደዚህ እናደርግን በጣም በልጅነት የምትሰራው ምንድን ነው ግን አንተ በጣም ጭቃ አይ ጥሩ አድበል ብለሃል እኮ ግን ጥሩ አድበል ብለሃል እንዴት እንዴ ምን አውቃለሁ እኔ ጀበና ለመስራት ስሞክር ነው ምንድነው ያርከለው ይሄ እንደሚሰራ ማይታወቅ ጀበና ግን ሙያ ይፈልጋል ለእንዴት ነው ክትት ያረክሻት እንደዚህ እና በስቻት ነው ይሄ ነው ጥሩ እየሄድኩ ነው አንተ ደህና ነገር ምንም አልሰራህም እስካሁን ደህና ነገር እስካሁን አይሰራም እሱ ይጃጃል ማለት እሱ የብርም ልጅ ሆኖ ልጅነት ተሰምቶት እየሰራ ነው በቃ እኔ ደህና ነገር እየሰራሁ ይሄ ጀበና የራሱ ሲታመር ማለት ነው አራስ ሜዳው የሆነ ከዛ ድሮ እንደዚህ እናደርግ ነበር ይሄ ምን እናደርግና እንደዚህ ነገር አድርገን ጥርጥር ምን ታደርግ ነው አረዳታባሽ ያት እኔ ግን ደህና ነገር እየሰራሁ ታውቅ እስኪ እንደው ምን መያዝ በጣም ወፈረ በቃ እሰይ እንዴ ጀበና እንደዚህ መያዝ ይቻላል ሁላ ካንተ እኮ ከምትሰራው ይሻላል በጣም የምታምረው ይሄ እስኪ እንደዚህ እስኪ ቀይ ምን ይሆናል ወይኔ ቁጭ አላለ ልብስ ይመለሳል ላይስ መለሰ ይሄኛ ነው ልብሱ ነው ልብሱ ምን ይሰራል ኪችን ምናምን ለኪችን ነው ለምን አበላሽዋለሁ ግን አይ እንዴት ታረግ ላረግልህ ነበር ግን የነሱ ከሆነ ለምን አበላሽ ዳራ እንደ ፓፒ ፎቶ አንሳኝ በእናትህ እዚህ ጋር ፎቶ ሳይሆን እንትን ቪዲዮ እንትን እንደሚለው ነነነነነ ሐሳቤ ብዙ ባለቀራ ነነነነነ እሺ እና ቤተሰቦቼ እንደዚህ ያችሁ ነው ዛሬ እንግዲህ ማልጠብቀው አይነት ነገር ከዚህ በኋላ ሴት ነው ምሳን በላል ማረኝ ዛሬ ምሳን ትያለህ ለስም ተንበሸብሽ ዛሬ ተንበሸብሽ ይችላል እዚሁም በላና እዚሁ የጾም ምግብ አለ እና እንግዲህ ቤተሰቦቻችን እንግዲህ ፈጣሪ በያላችሁበት ሰላማችሁን ያብዛልን እንግዲህ ደህንነታችሁን እንፈልጋለን እኛ አይዟችሁ እንግዲህ ጸልዩ ተብታችሁ ጸልዩ እንግዲህ እኛም በጸሎት እያገዝናችሁ ነው ሰላም እንደሚሆን አልጠራጠርም ሀገራችንን ሰላም ያርግልን እናንተም በያላችሁበት ሰላም ሁኑልን እና ደግሞ ወዳችሁታል የዛሬ እንትና ሂደን እንድናሳያችሁ የምትፈልጉበት ቦታ ካለ እኔ እንደጋብዘው የምትፈልጉበት ቦታ ካለ እሱ እንዲጋብዘው የምትፈልጉበት ቦታ ካለ ኮሜንት ላይ ኢንቦክስ ላይ ማድረግ ትችላላችሁ ሀሳብ ማየት የምትፈልጉበት ቦታ ሄደን እንሰራላችሁ እንችላለን እና ቅድምም ብያችኋለሁ እግዚአብሔር ይጠብቃችሁ በያላችሁበት ሁላችሁም በቃ እኛም ልናዝናናችሁ እንሞክራለን በተለያየ ነገር እየሰራን እና በተረፈ እንጸልይላችኋለን ፎሎ ማድረግ ማነው ሰብስክራይብ እያደረጋችሁ አይደለም ግን አድርጉ ፕላስ ደግሞ እንግዲህ ስጦታ ስትሉኝ የነበረውን ነገር አይቻለሁ ሁላችሁም እና እንግዲህ ስጦታውን እያሰብኩበት ነው ሰሞኑን በአሪፍ ነገር እንገናኛለን እስከዛ ድረስ እንግዲህ ሰላም ሁኑልን ከመገረም ከቃልም በላይ
ሰው እንዳንቺ መቼም አላየ አንቺን ከምንም በላይ በተለይ አይሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ ከመገረም ከቃልም በላይ ሰው እንዳንቺ መቼም አላየ አንቺን ከምንም በላይ ከልቤ ወድሻለሁ ለዘላለም በውስጤ ቦታ ሰጥቼሻለሁ